السلام عليكم ورحمة الله وبركاته. يا جماعة عندنا سلام نو بالعافية كله سلام الحمد لله رب العالمين. كانيكا كله سلام نو عندنا نعم إن شاء الله أديس channel نو إن شاء الله سبسكرايب أدرجو سبسكرايب ما درج بيتسب هونو لا تشوفله إن شاء الله يا መልካም ነገር ኢንሻአላህ እንጠቀምበታለን ብዬ አስባለሁ። ኢንሻአላህ ጥሩ ነገር ሼር እናደርጋለን። ሰብስክራይብ በማድረግ ቤተሰብ ሆኖ እናም እንደዛውም አንዳንድ የተለቀቁ ቪዲዮዎችን ላይክ አድርጉላችኋለሁ ኢንሻአላህ በትህትና ማለት ነው። ያው በዛውም እንግዲህ ኢንሻአላህ አላህ ፈዝኩሩን ያዝኩሩኩም ይላል። አስታውሱኝ አስታውሳችኋለሁ ይላል። አላህን ማስታወስ እንዳንዘነጋላችኋለሁ። አላህን እናስታውስ ኢንሻአላህ። ለዛውም ነው ነቢያችንም ሰለላሁ ዐለይሂ ወሰለም ምን ይላሉ? መሰሉ ለዚ የዝኩሩ ረበሁ ወለዚ ላ የዝኩሩ ረበህ መሰሉል ሐይ ወልመይት ይላሉ። መሰሉ ለዚ የዝኩሩ ረበሁ እነዛ ጌታቸውን የሚያስታውሱትና ወለዚ ላ የዝኩሩ ረበህ ጌታቸውን የሚያስታውሱ ሰዎች ምሳሌያቸው ወይም ምሳሌያቸው ሲናገሩ ምሳሌያቸው ልክ እንደሞተና በህይወት እንዳለ ሰው ነው አሉ። አንድ ሰው የተለያየ ዚክር በቃ ሱብሃንአላህ ወቢሐምዲ ሱብሃንአላህ አልዓዚም ሊሆን ይችላል። በተለይ ፈድል ያለው እሱም ነው። አርባዕ ከላም ኢለላህ አሐቡ ኢለላህ አርባዕ ከሊማ እንዳሉት ሌላም ቦታ ላይ አላህ ዘንድ ተወዳጅ ቃላቶች አራት ናቸው። እነሱም ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላህ ላ የዱሩከ ቢአይሂነ በደዕተ ወይም በደዕተ ይላልና ላ ሐውለ ወላ ቁወተ የሚለውን ያው አምስተኛ አድርጌዋለሁ። እሱንም ብትሉት ያኔ ሚከፋ አይመስለኝም። አራት ያሉት ነብዩ ሰለላሁ ዐለይሂ ወሰለም ያ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ነው። ኢንሻአላህ አፌ ላይ ስለመጣብኝ ነው ወላ ሐውለ ወላ ቁወተ ኢላ ቢላህ የሚለው ማለት ነው የጀመርኩት። እናማ ኢንሻአላህ ይሄም ደግሞ ሰሂህ ሙስሊም 2137 ላይ ታገኙታላችሁ። እንደገና 3 ቮሊዩም 3 ላይ 1685 ላይ ታገኙታላችሁ ሌላ ቦታ ላይ ማለት ነው ሰሂህ ሙስሊም። እና ኢንሻአላህ ሰብስክራይብ አድርጉ፣ ቤተሰብ ሁኑ፣ አበረታቱን ኢንሻአላህ። ባረከላሁ ፊኩም ወጀዛኩሙላሁ ኸይረን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።